ይረደብ ነው በቃ ጦማ እንደው ሚኪ ወፍራም ወጥ ነው ግመል ሰላም እንዴት ናችሁ? ዛሬ ፈታ ብለን ሪአክት የምናደርግበት ነው ያዘነ ምናምን ፊት አንጠልጣይ የማይጂን ጨዋታ ጌም ነበራቸው። እሱን አብረን ሪአክት የምናደርግ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ሰብስክራይብ ደግሞ እያደረጋችሁ አይደለም። ሰላም። ዛሬ ደግሞ የምንጫወተው ማፊያ ጌም ነው። ከአምስቱ አንዱ ማፊያ ሲሆን ቀሪዎቹ ደግሞ ሲቪሊያን ናቸው። ስሜ ሚኪያስ ያዕቆብ ይባላል። ሃይ ጋይስ፣ ስሜ ሃሩን ይባላል። እነኚህ ሲቪሊያኖች አብሮ በመስራት ማፊያውን ቀድሞ ካስወጡት ጌሙን የሚያሸንፉ ይሆናል። ግን ማፊያው እያታለለ ቆይቶ መጨረሻ ላይ ብቻውን ከአንድ ሲቪሊያን ጋር ከቆየ የሚያሸንፍ ይሆናል። ቅጣቱም የሚሆነው በየራውንዱ አንዳንድ ሰው ኢሊሚኔት ሲደረግ በዱቄት በጥፊ ይመታል። ኦኬ፣ ደስ የሚል ጨዋታ ይመስላል። ሁላችሁም ካርታችሁን ያዙ። እሺ፣ ምንድነው ልሞት ነው እንዴ? እሺ፣ ይዘናል። ሁላችሁም አይናችሁን ጨፍኑ። ግን እንደ ሀሳብ ማለት ግለጥ። እኛ አንተ ብን አሮን ማፊያ አይኔን ጨፍን። አይ እንደ ሀሳብ ግን ለእኛ ራሱ ባያሳዩን አሪፍ ነበር። ጌሙ ደስ ይል ነበር። ለእኛም ሰርፕራይዝ እየጓጓን እንድናየው ማለት ነው። በዚህ አልገባሽ ወደ ተጫለሻ ፈጂን የተቆምኩት ለምንድን ነው? ማኒፕሌት ለማድረግ ይመቻል። ሳይው ጌሙ ምናምን ስለማያውቀው ማድረጋገጥ አይቻልም። ስለዚህ እሱ ላይ ብል ሲመልስም እየደነገጠ ነበር። እንግለጣ ያሁን አይ ጀምሩ። እሺ ገና እንደተጀመረ አሮን ወደ እኔ ነው። እኔ ይመስለኝ ሚኪ አይደለም በዚህ ለምሬ ሳኮ የሳክበት ምክንያት ሚኪ ነው ያሰብኩኝ። ሚኪ በጣም ሚኪ ጋር ማለት ነው። እሺ አስረዳ። ሁላችሁም ያፈጥጣችሁ። እሺ አሉ ፍላ ሃኖ አረ አሮን ግን ይመችል። እሺ ቀጥል። ይሄ ነው በቃ ለምን ካላችሁ ይኸው ግለጡ ሲባል ማለት ነው። ድምጽ ሰምቻለሁ። ብዙ ተነፍሶ ነበር። ፊሷል ለኔ ምንድነው አለ አላሽ ለዛ ሰየራሱ ነው። ዝም ብሎ ሊጠቁም አይችልም። ቀርሞን ይሳቀው ምንድነው ይሳቀው ሲባል ጭራሽ አላልኩም ጭራሽ ነው። እሺ አሮን ማን ይመስላል? እርግጠኛ አይደለም ግን የፈጂ ግራ ገብቶሽ እንትን የቀባጠርሽ ይመስለኛል። ዝም ብዬ ሳስበው አሮን ተንክ ማፊያ ስለሆነሽ ማለት ነው። ማፊያ ስለሆነ መጨረሻ ሲል ነው የገለጥኩት። አሁን ጀምሩ ሲል ገለጥኩ። የመጀመሪያ ሳይ ማንም የገለጠ የለም። ኦ ስለዚህ ማፊያው ላይ ሆነ ማለት ነው። ጀምሩ ካለ በኋላ ማለት ነው። አንተ ራስን ተከራከር። ኦኬ ነገር ተከራከር። አንተስ አሁን እኔ መሳቅራው ልጅ ስሞት ምንም የማውቀው ነገር የለም። አላሻችሁ ነው ነገር ምንም እኔ ግራ የገባኝ ነገር ግራ ገብቶኝ ስለነበር ምንም የማውቀው ነገር የለም። ዛሬ በጣም እየተከራከሩ ነበር። የፈጂ ነገር ግን ሃሩን እያለ የነበረው ነገር ስለዚህ ትንሽ እውነት ይመስላል። ምክንያቱም እየተረበተበት ነበረ ሳያውቅ ጌሙ ስኪፕ እናድርግ ይሄንን፣ ምክንያቱም ምንም የተያያዘ ነገር የለም። እስኪ ባር ነው ዘው ነው ምን መልሰው ቁልም እስኪ ባር ገምጫ። ስለዚህ አንድ ሰው እንግደል ዝም ብለን ያሰባችሁ ብዙ አሁን ግን የተለያየ ሰው ላይ ያለን ነው። አንድ ማፊያ ነው ያለው እኮ አሬ በቃ አይደለም ማለት ነው። ስላየሁት የካርታ ቁጥር ስላየሁ ማን ነው ይመስል አንተ? ሰዩ ብራዘር ሲምስቴ እኔ አሁን ዝም ማለት እንዳትሉኝ እኮ ለማውራት እየሞከርኩኝ ነውና ምንም ደግሞ እየመጣ ነው ያለው። ምናናት ሆነ በቃ ምንም ያልኩት ነገር የለም። የስሙ ነገር በቃ መሳቀቅ ሁኔታው ሊያስጠረጥር የሚችለው ይሄኛው ልጅ ነው። በዚህ ከአሮን ጎን ያለው ይሄኛው ከዛ ሚኪ ነበር ኖ ከመት ያታታ እሺ ናትን ማላ እሺ አንተስ ፈጂ የተቆምኩት ለምንድን ነው? ማኒፕሌት ለማድረግ ይመቻል። ሳይው ጌሙ ምናምን ስለማያውቀው ማድረጋገጥ አይቻልም። ስለዚህ እሱ ላይ ብል ሲመልስም እየደነገጠ ነበር። እሺ እኔ ፈጂ
ተርበተበተ የሚለው ነገር በጣም ነው ግራ የሚያጋባው። አዲስ ስለሆነ ጌሙ እሱም እየመሰለኝ ነው። አት ሴም ታይም ደግሞ ሰይንም እየጠረጠርኩት ነው። ሚኪ ጋር ብዙ ማያሰጋ ስለበረቴ ነው የመረጥኩ እኔ ፈጂ ሲዩ ለማንሳ አይ በቃ ፈጂ አዩ ምንድን የምትቀባጥረው? እሺ እንዴ በቃ እሺ የመጨረሻ አሰረን ሰያ አንተ ማን ነው ፈጂ ስለ ሁኔታው እኮ የተነገረን እኮ ነው። ኧረ ፈጂ እሺ ናት ያልክ ይሁንሽ በቃ አሁን ቮት እናድርግሽ። በቃ እሺ ለማውጣት ፈጂ የምትሉ ውጣ ካርድ ከማሳየት በፊት በጥፊት መታለን። ቅጣት አለው ነካ ተደረገ በዱቄት በጥፊት መታለን። ከዛ ነው ካርድ የምታሳየን። በትንሽ ሲጀምር ጌሙ አልገባም። ሲጠቁሙብኝ ደግቼ ለምን እንደጠቆሙብኝ ሁላ አልገባም። በትንሽ ሚኪ ነው የመታው። ከዛ ነው ካርድ የምታሳየን። በጣም እንደሰጠረ አራክፋ እንዴ ልግለው ነው እንዴ? እሺ ባይዘው ልትሰጠረ ይችላል። እሺ ምታው ፊቴን ነው። እሺ አላርጂክ አለብኝ። ምትመታው ምትኑን እኮ ምታረገ ኦኬ አሁን ተግባብተናል ማለት ነው። ለብሮ ፈጂ አልከው። ልክ ሁላችንም አይናችን ጨፈንን። ከዛ በኋላ ማፊያ የሆነው ሰው አይኑን ይግለጥ ምናምን ሲባል ንግለጥ ምናምን አለ። ከዛ በኋላ ሀሮንም ምን አለኝ? ሀሮን ነው እንግዲህ ፈጅ ነው እንትና በቃ ፈጅ ነው ምናምን ሲል ሀሮን ነው አታለ ናቲ በቃ ሁሌ በቃ ይህ ማፊያ ከጅጌም ከተጀመረ ጀምሮ ሁሌ ስዩም አቋዱ ይላል። እኔ እሱን በጣም ነው የማውቀው። ለዛ ነው መስሎኝ ነበር። እኔ ፈጂ ነው ያልኩት። እሱ ስለምን ናቲ ስላለ ነው ፈጂ ያልኩት። ለምን ፈጂ ገና እንደነገርኳችሁ ነው። የነገርኳችሁ ነው ምክንያት ሲሮዘበት እኔ እውነት ጥፊው አላረከኝ ነው ላ ነገር ጭንቅላት ይቀማል ፈጂ ነው ሞታት ታግል አይ ቦርጫ ማባከ ነው ምስተካከል አሲር በተባለ አይሆንም። አይ ፈጂ አላልኩም። እኔ ግን ሰዬ ነው ይመስል እኔም ሰዬ ነው ኖ ጣቶ ተጀመረ። ሰዬ ነው እየተበሳጨ ነው። ሰዬ ሲበሳጭ ኧረ ብዙ ነገር ተፈጥሯል። ላይፍ ለምሳሌ ሊና ለምን ለምን ማፊያ ጌም ነው? እሺ እንቀጥላለን። አንተ ለምሮ ማን ነው የመረጥከው? አንተ እሺ አንተ እንዴ በጣም አፈጠጣችሁብኝ። ገና ጌሙ ሲጀምር ወደ እኔ እኮ ነው ይዞር። አዎ ምክንያቱም አንተ እየመሰልከን ነው። ለምን ፈራ? ምን ችግር አለ ማፍጠጥ? አልፈሩም እኮ ዝም ብላ ካልፈራ እኮ ዝም እያልኩ አንዴ ብርሽ ማን ነው ይመስል እኔ አሁን ግራ ገብቶኛል። እዚህ ጋር ተጀመረ ማን ላይ እንደምል እንትን ይለኝ። ምክንያቱም የምናገረው ነገር ውሃ መያዝ አለበት፣ ውሃ መቋጠር አለበት። ውሃ መቋጠር ማለት ነው ጋይስ ቫልዩ ነው ያስፈልጋል። ስለዚህ አው ላይክ አይ ይሄ ነገር ማን ላይ እንደምጠር ኩራ ገብቶኛል አልኳቸው። ሶዛት የለም እንዴ ማፊያ የለም እንዴ ማፊያ እዚህ ጋር ዳቸው አሳዩ ባንክ ራሱ ነው ሰዩም ነው። መጀመሪያ ሳቀ። አይናቸውን ጨፍነው የሆነ ፊት አይቶ ሱቆ ነው ኦዲየንሳችን። እሺ አንቺስ? እኔ ምን ልታሱት ማን ነው ይመስል? እኔ ማን መሰለኝ የሚመስል? እሺ እኔ አሳባለሁ ስዩም ነው መስለኝ። ለምን ተጣጣረ? ቅድም ሀሩን ነው ይመስለኛል። አሁን ደግሞ ሚኪ ላይ እኔም ስዩም ነው እና በስማ ወይኔ ፈለፈለው በዚህ ሊዳለች በዚህ እነሱ ሊና አልቻልኩም ነው። ከዛ ዞር ስል እያመጠጡብኝ ነው። በቃ ደግሞ ያውቁ መስሏችሁ እኔ አይደለም ስዩም ነው ይመስል ሲያስታለኝ ከባተራ በቃ ካርድና ሰ አሁን ሰዬ ነው ሞት ማድረግ ነው ሳስበው ወደ ሰዬ ነው ያመዘንከ ነው አተ እንዳልኳችሁ ነው። ጓ ሂዳ በቃ እዚህ በከንቱ ፈጅ እንትና ነው ሰዬ ነው በቃ ሰዬ በጥፊት ነው ታዲያ ካርዱ አንድ ነገር ከማሳየት በፊት አንድ ነገር ራስ ነው
በጣም ስቡ ለማለት ፈጠራችሁ። መጀመሪያ ማን ነው ስዩም ያለው? አሁን እኔ ራሱ ትመድባለህ ወደ ናቲ ሄደ። እኔ ጋር ነው ጎደን አንተ ቦታ መጀመሪያ ቦት እናድርግ። ከዛ ይወዘጋገባሉ። ስዩም ላይም መጠበቁ ተጀመረ። ከዛ ስዩም ደግሞ ቀባጠረች። ምን ነው ያው የተለመደ ነገር ነው። ከኔ ተነስቶ ወደ ሌሎቹ ምናምን ሲቀባጠር አይ ስዩም ተጠቁም አሁን ኢሜክስ ለምን ይሄ ማፊያ የሚጭንቅላችሁ ወጣ ነው የምታወሩት ነገር ሴንስ መስጠት አለበት። ስለዚህ ሴንስ የሚሰጠው ደግሞ ስዩም ከኔ ተነስቶ ሲቀባጠር ያገ ስዩም አልኩኝ እንደነገርኩት እነዚህ በጎች ተነዱ ከኔ ጋር አብረው ስዩም አረዱ ማለት ማን ለምንድን ነው የሚሉት? ሶስታችን እኮ ብያለሁ። እሱ አይመጣም። አዎ ና እኔ ማን ነው ቮት ያደረኩት? ሰይ ነው ለብሎ ሰይን ዝም ቮት ያደረኩት ከመጀመሪያው ጀምሮ እስከ መጨረሻው ኪሱ እስከቶ የሊና ስብራት እነሱ የሚጨማቀው ነገር የለም ዝም ብሎ ነበር። እሺ አይ ሰይን እሱስኒ አትተቆርቻሉሽ ሰይን ተቆርቻሉ ቪዲዮ እዚህ ጋር ያልክ ነው ማለት አዎ ቀሳውተማ አተ በለው እናዲ ኤሊ በስትክክሉ ካልተመታ መመታት አለበት። ቂጡ እንደመታው በጣም በሊና ሞት ካልከና በልኛው ካርዲና አይደለም በመዳ ሃሩን አስኪ ሁኔታ ላይ ያለው ሰይም ማለት ነው። አሁን ማን ሊሆን እንደዚህ ወይ አሮን ወይ ሆኔ ግን አሮን አንተ ከረኛ ቪዲዮ ሊያጠር ነው ሰይ ቆጣ እኮ አሁን በቃ ማፊያ ውስጥ ነው ቪዲዮ ሊያጠር ነው ሲል ነበርና አሮን እየመሰለኝ ነው። ሃሩን አውቆ ነው ቪዲዮ ላልክ ነው አይደል? ሃሩን ኖ እንዳታምነኝ። ስማ ቆይ እንዳታለም ሚካ እንዳት አረሚሽ ምንሽ ነው ነው ሰለ ትምህርት ላይ እንደዚህ ቢፈጠር ማለት ነው የመጣት አቅምሾኛል ጠግቤያለሁ ነው እንግዲህ የበለው ምግብ ነው ተዘሪ ገም ማለት ነው እንትን ኖ ስማይ ቪዲዮ ላይ ያልቅ ነው አሁን አለ ቪዲዮ ላይ ያልቅ ሚኪ እኔ ኮጣ አለቀ ጌሙ እሱ ነው ትመታለህ አንተ መጨረሻ ታውቃለህ። እኔ ኮጣ ትመታለህ አንተ መጨረሻ ማፊያ ካሉ ትሌናት የሚቀባጠረው በቃ ተሸንፋሉ። ልጁ ላይ የምትጮህበት ገና የ16 ዓመት ልጅ የምትጮህበት ምን ሆነ ነው እንዴ? በቃ ተባኖብሻል ውጪ። እኔ በኋላ ሚኪን በምፈልገው ጉዳይ ስላለ ወስጄ ጫባ ማረግ ይሆናል ማለት ነው። ኢማደበያ የልብሱ ጉዳይ ነው ያለችበት በቃ ገብቷል። ከዛ መጀመሪያ ደግሞ እኔ ስዩም እንደማልኩ በምክንያት ስዩም እኔን አለና ከዛ ነው መልሶ ስዩም ድል ስለሰማው ነው የሚቻልኩት። ቆይ ላስረዳ ራሴ ይኸውላችሁ ሚኪ ደደብ ነው በቃ ጡማ እንደው ወፍራም ሰው ድሮ ይኸውላችሁ እየነገርኩት አይደለም እሱ ነው ናት ካሩ ጋር አብሮ ራሴ ላስረዳ ስዩም በጣም ዛሊ ስለሆነ ማርፔ ለማድረግ እየሞከረ አይደለም ስዩም አላለቀም። ቆይ እኔ ለማስዋት ተስቀይረኝ አንተ ላስቀይር አልችልም። ምክንያቱም አንተ ነህ ማፊያው። እንዴት ነው አንተን ላስቀይር የምሞክረው? አንተ ለምን እንደሆንክ ንገረኝ። ስዩም እንደሆነ እንድናምን ለምን አረ እንዴት አደረገ መሰለህ? አሁን በቃ እሱ ነው ማፊያው። ጌሙ አለቀ በቃ ጌሙ አለ። ቪዲዮ አጣራ ምናምን ሲል ነበረ ስዩም መጀመሪያ እኔ እኮ አይደለም ያልኩት። ስዩም ማን ምክንያት አለ? ያንተ ምክንያት ግን ያልኩት ማለት ነው መጨረሻ ላይ እኮ ነው ስዩም ከኔ ተነስቶ ሚኪን ሲለው ተቀባጠራለህ እንዴ ብያልኩት እኮ በኋላ እኮ ያማ አንተ እኮ ነህ እዚህ ተቀባጠራለህ እንዴ ብያልኩት እኮ በኋላ እኮ ያማ አንተ እኮ ነህ እዚህ እሺ አሁን በሁለታችሁም ተምቻለሁ ሚኪ እሱ ነው እመነኝ እሱ ነው ኧረ ሚኪ እሱ ነው ናቲ በቃ ወይኔ ሚኪ ወፍራም ወጥ ነው ግመል ሰደመው ሰው ኧረ በስመ አብ ወፍራም ግመል ራሱ በዱቄት በተው ምናምን ይኸውልህ ግን ከዚህ በኋላ የቀረሱ ይመታል። እንዴት ይሻላል? አንተ ራስህ በስትክክል ነው ማረኝ ውሳ ኧረ ምታው እንጂ ሲበለው ወንድ ልጅ አይወድም ሳከኛው ግን አልመጣሁም እስታሳይ ሚኪ ነው መሰለኝ የጭቅላት ጨዋታ ነው የጨዋታብኝ ሀሮ ከመጀመሩ እስከ መጨረሻው የጭቅላት ሱ ሲከተል እንዲህ ስላለ መጨረሻ ላይ ነቀፍ ብራዘር በቃ አመንኩት። በቃ ለምን እንደሆነ አላውቅም። ግመል ብለዋል እባክህ ናቲ ነው አልኩት። ሀሮ ነው ሚኪ ካርድ አሳይ ወይ
ወይኔ አሮን ነው ና ምታው ቆይ እኔ ነኝ ምታው አያ እኔ እንደዚህ ስዩም እንደዚህ ይላል እናቴ ደግሞ እኔ ናቲ ትራ ስዩም እንደዚህ ያለው ምናምን ጌሙ አለቀ ምናምን እሻቸው ደማያዝ ጋደም አማርኛው ወጣል ሚኪና ወደኔ ና አንተ ደድ ጡማለ እንድትማር ብዬ ነው እሺ መስደፋኝ ምን አይነት እንድትማር ብዬ ነው እሺ ቆሻሻ አይደለም ስማ ቃል ስክራሶ አይዞኝ ገረጥ ሰብስክራይብ አድርጉ። ይመቻችሁ።